ሰባት አምራት እባላለሁ። ስሜ ቤተልሔም ሙልጌታ ይባላል። አልተገረዝኩም። ባለመገረዜ በጣም ደስተኛ ነኝ። ምንም ነገር ከኔ እንዳልጎደለ ነው የሚሰማኝ። ሙሉ እንደሆንኩ ነው የሚሰማኝ። ሴት ልጅ ካልተገረዘች እቃ ትሰብራለች፣ ትዳር አታገኝም የሚሉ እሳቤዎችን በመያዝ እኛ በምንኖርበት አካባቢ ላይ በብዛት ያላቻ ጋብቻና የሴት ልጅ ግርዛት በጣም የተለመደ ነው። ታናናሾች ያለ እድሜያቸው ያገባሉ። ሲገረዙ የተለያዩ ነገሮች ሲደርስባቸው አያለው። በዛ ሰዓት የህይወት ክህሎት ስልጠና ለመውሰድ አነሳሳኝና ስልጠናውን ወሰድኩኝ። የሴት ልጅ ግርዛት ጥሩ ነው፣ የተገረዘች ሴት ጥሩ እድል ታገኛለች ብለው ለሚደግፉ ሰዎች በኋላ ላይ በጣም ብዙ አደጋ እንደሚያስከትልባቸው ትምህርት ቤትም ሊሆን ይችላል፣ በክበባት ላይ ሊሆን ይችላል፣ ሰፈር ላይም ሊሆን ይችላል። የተረዳሁትን ትምህርት ለነሱ አካፍላለሁ፣ አጋራለሁ። የሴት ልጅ ግርዛት መጥፎ እንደሆነ በአካባቢሽ ላይ ወይም ደግሞ በትምህርት ቤት አውርተሻል? በቀላሉ አይቀበሉትም ይሄን ሀሳብ። ምክንያቱም እነሱ ከመጀመሪያው ጀምሮ አምነው የመጡበት ጉዳይ ስለሆነ በአንድ ጊዜ ባደጉ ሰዓት ይሄን ነገር ብናወራ እንደማይቀበሉ ታውቃለሁ። ጥያቄዎችን እጠይቃቸዋለሁ፣ እነሱም ደግሞ እኔን ጥያቄዎች ይጠይቁኛል። እንዲረዱ ስለራሴ ማንስቼ እነግራቸዋለሁ። እኔ ባለመገረዜ ሀሳቤን በነፃነት መግለጽ እችላለሁ። ወደፊትም ደግሞ ልጆቼን በነፃነት ወልዳለሁ። ያለ ልክ ደም አይፈሰኝም። ከምንም በላይ ደግሞ ሞራላዊ ጥቅም አለው። መገረዝ በጣም መጥፎ ነገር ነው እያልኩኝ አስተምራቸዋለሁ። በትምህርት ቤት በማስተምርበት ጊዜ ያው አብዛኞቹ ከኔ እድሜ የሚያንሱ ናቸው። ልጆች ብዙ ጊዜ ልክ እንደ ትልልቅ ሰዎች ቁጭ አድርገን ምንነግራቸው አይደለም። በሙዚቃም ሊሆን ይችላል፣ በጨዋታ መልክም ሊሆን ይችላል፣ በቀልድም በጭውውትም ሊሆን ይችላል። እንደዛ እያደረግን ልጆችን እናስተምራቸዋለን። ከስነ ልቦናም ጫና ይሁን ከአካላዊ ጥቃቶች ታናናሾቼ እንዲቋቋሙ ራሳቸውን ይሄንን በማድረጌ በጣም ደስተኛ ነኝ።